ብቻ እምዬ ውዷ የኔ ናት ኢትዮጵያ የእውነት ምድር ናት የበጎነት ሚስጥር መፍቻ የፍትህ ራስ ኮርቻ እምዬ ውዷ የኔ ናት ኢትዮጵያ የእውነት ምድር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናላችን ቤተሰብ እንዴት ናችሁ? ሰላም ነው ወይ? አልሐምዱሊላህ። ጠፍተን ነበር። ዛሬ አጋጣሚ የሆነ ነገር ቁጭ ብዬ እዚህ ነገር ለታሪክ የሚቀመጣል ብዬ የሆነ ነገር ሼር ላደርግላችሁ ወስኛለሁ። ለምሳሌ እኔ ያለሁት እዚሁ ነው ታውቃላችሁ፣ ሳውዲ ነው ያለሁት። ግን አሁን ሰዓቱ ገርሞኛል ለራሴም ለመጀመሪያ ጊዜ ዛሬ ይሄን ያክል ሰዓት ሲቀመጥ እና ችግሩ ምን መሰላችሁ? ወላሂ በጣም ያሳዝናል። አሁን 11 ሰዓት ላሳያችሁ። 11 ሰዓት የታለ 11 ሰዓት ባጭሩ እዚህ ጋር ይታያችኋል። ከላይ 11 ሰዓት በኢትዮጵያ 5 ሰዓት ሊሞላ የኢትዮጵያን 5 ሰዓት ሊሞላ 10 ደቂቃ ነው ቀረው። እዚህ ጫፍ ላይ ያለ ሰዓት የኢትዮጵያ 5 ሰዓት ለመምላት 10 ደቂቃ ቀርቶታል። ጠዋት ነው። እዚህ ውጪ ላይ ስንት ሰዓት? አሁን 10 ደቂቃ ነው ቀረው። 5 ሰዓት ሙሉ ተቀምጫለሁ። 5 ሰዓት ሙሉ ተቀምጬ እና አሁን ለእናንተ ሼር ማድረግ የፈለኩት ነገር ምንድነው? 5 ሰዓት ሙሉ ተቀምጫለሁ። አንድ ብር አልሰራውም። እኔ ማደርሰው ተጥቢቅ ነው፣ ምግብ ነው ማደርሰው እና ምንም በዛ ላይ መድረሳ አለ ጠለብ ይኖር ነበር። አሁን ግን የሆነ ሲስተሙ ተበላሽቶ ይሁን ምን ሆነ አላውቅም። ምንም አይነት አንድ ጠለብ ሳላደርስ ከ7 ሰዓት ተኩል በኢትዮጵያ 1 ሰዓት ተኩል ጀምሬ እስከ ኢትዮጵያ 5 ሰዓት ድረስ አንድ ጠለብ አላደረስኩም። አንድ ጠለብ ማለት አንድም ብር አልሰራውም። በቃ ዝም ብዬ ቁጭ ባልኩበት እዛ ጋር ነበርኩ። ፀሐይ ምናምን ሲሆንብኝ ጓደኞች እዛ ጋር ተሰብስበዋል፣ እነሱም አሉ እና ፀሐዩ ሲደርስብኝ ደብሮኝ ካላስ እዚህ ጥላ ጋር መጥቼ ነው አሁን እስኪ ይሄን ነገር ለታሪክ ይቀመጣል ብዬ ቪዲዮ ለመስራት የወሰንኩት። በኢትዮጵያ 5 ሰዓት ነው 10 ደቂቃ ነው ካላስ 11 ደቂቃ ነው አወራታለሁ ታዲያ ያልቃል ማለት ነው። በኢትዮጵያ 5 ሰዓት ድረስ ከጠዋቱ 1 ሰዓት በኢትዮጵያ ጀምሬ 1 ሰዓት ተኩል ጀምሬ እዚህ ጋር ቁጭ ብዬ አንድ ብር አልሰራውም። አሁን ብዙ ሰዎች ሳውዲ ያለ ሰው ስኬታማ የሆነ ነገር ምንም አይነት ይሁን ስራ ይሰራል ብለው ያስባሉ። ሁሉም በየቀኑ ይጥራል፣ ይታገላል፣ ይሳካም ላይሳካም ይችላል። አሁን ዛሬ እኔ ለየት ብሎብኛል። አንዳንዴ ስራ አለ፣ አንዳንዴ ስራ አይኖርም፣ አንዳንዴ ይኖራል። በጥቂቱ የተወሰነ እንሰራለን። ግን ዛሬ ግራ ገብቶኛል። ይሄው አሁን ግፋቢል 1 ሰዓት ቀርቶታል ዙር ሊያዝን ማለት ነው። 5 ሰዓት ድረስ አንድ ጠለብ አላደረስኩም ወይም አንድ ብር አልሰራውም። ለምሳሌ እንበልና ከዚህ አንፃር አሁን እኔ 5 ሰዓት ሙሉ ከ1 ሰዓት ተኩል በኢትዮጵያ እስከ 5 ሰዓት አንድ ብር አልሰራውም። ካሁን በኋላ እንግዲህ ሰላት ደርሷል። አንድ ካገኘውም አገኘው ነው፣ ካላገኘውም ሰላት ደርሷል። ከምሳ በኋላ የሚፈጠረውን ነገር ማየት ነው የሚሆነው። እና አሁን ምን ለማለት ፈልጌ ነው ባጭሩ፣ እኔ ደግሞ ትንሽ በተፈጥሮ ትንሽ ችግር አለብኝ። በሆነ ነገር ሲበሳጭ ወዲያው ነው የምወስነው። ማመናተው ነገር ምናምን የለም እና ሆነ በትንሽም ነገር ይሄ ነገር አይሆንም ብዬ ከተናገርኩ በኋላ ያ ነገር አይሆንም ካላስ አልፈልገውም። ሪቦኝም ራሱ ሆነ ነገር ከደበረኝ አልበላም ካልኩ ሳልበላ ነው የምተኛው። በቃ ለምሳሌ ሚሳው የሆነ ነገር ካበሳጨኝ ካላስ ሚሳው ከደበረኝ ካላስ ጥሩ ስሜት ላይ አይደለም። ምግብ አልፈልግም ካልኳት ለሶፊ ራሱ ያን ምግብ አልበላም። የሚቀጥለው ወይ ራት ከሆነ ራት አልበላም ካልኩ ወይም ተኝቼ ከተነሳው ቁርስ ልበላለሁ ይችላል እንጂ እና አሁን ምንድነው ያሰብኩት ነገር ጓደኞቼ ጋር ዞር ያልኩኝ አንድ ላይ ተቀመጥነው አማከርኳቸው። ካላስ እኔ አክል ከሆነ ከዚህ ጋር መውጣት አለብኝ። እኔ በትንሹ 10 ዓመት አክል ጊዜ ተቀምጫለሁ እና ይበቃኛል። ካላስ ይሄ አንዴ እዛ የሆነ ጊዜ ሰርተን የሆነ ጊዜ ስራ ስናጣ የምንጠቀም ነገር ከሆነ ጥቅም የለውም። አገር መሄድ አለብኝ አልኳቸው። በትንሹ እዚህ ጋር ወደ 5 ነው 6 ልጆች አማከርኳቸው። 6ቱም በጭራሽ ኢትዮጵያ ብትሄድ እንደውም ራስን ታጠፋለህ፣ አርፋ መቃብር ራሱ እዚህ ቢሆን ይሻላል፣ ኢትዮጵያ መሄድ የለብህም አሉኝ። እኔ ክላስ እኔ ወስኛለሁ። እኔ በቃ እኔ ኢቃማን ወላሂ ቢሆን ነገርኳቸው። ለታሪክም አሁን ቪዲዮ ልስራ ቢሆን ነው። እኔ ወላሂ ኢቃማ አሁን ወደ 7 ወር ነው 8 ወር ይኖረዋል። ኢቃማን ወላሂ አላድስም። ካልሆነ ሳልጨርሰው እሄዳለሁ። ከተሳካልኝ ጨርሼው ኢቃማውን ከዚህ ሀገር መውጣት ፈልጋለሁ። አልፈልግም ይሄን አክል ከሆነ ነቅል ማድረግ አለ። አሁን በነቅል ለማድረግ ለከፊሌ 5000 ሰጥቼው የሆነ ሸሪካ ላይ ነቅል ማድረግ ፈልጋለሁ። የውጭ ስራ አላገኘውም ቢ 5000 ሪያል ሰጥቼው ከፊሌ አልሰጥም ነው። ነቅል ስራ ካጣ አገር ገባ እንጂ ነቅል አልሰጥም ብሎኛል።
እና ሄዶ መካሰሱም ደግሞ ትንሽ እዚህ ሀገር ደግሞ ያው ብዙም ውጤታማ ሊያደርግ ይችላል። ከፈለገ እበልገውና ከዛ በኋላ መሄድ የፈለከውን ታደርጋለህ፣ ከፈለክ እበልገዋለሁ ብሎኛል ከፊሌ። በጭራሽ ባጭሩ ነቅል አልሰጠም። 5000 ሪያል ሰጥቼው ፍቃድ ብቻ ሲጠኝ 5000 ልስጥ ሲል አይሆንም በጭራሽ አለኝ። ያዝንልኛል ቢም በባለቤቴ በሶፊም አናገረችው፣ ሶፊም አናገረችው። በጭራሽ አይሆንም ካላስለሷ ችግር የለም አለና ከዛ በኋላ ምስል እንዳደውልብኝ ነቅል አልሰጥም ቁርጥ ነው ብሎኝ ተናገረኝ። እና አሁን ባጭሩ ወደ ዋናው ነገር ልግባና 5 ሰዓት ከ1 ሰዓት ተኩል እስከ 5 ሰዓት ድረስ አንድ ጠለብ ወይም አንድ ብር አላገኘውም፣ አልሰራውም። ዝም ብዬ ነው ቁጭ ብያለሁ። አሁን ካላስ ሰላትም እየደረሰ ነው። ጓደኞቼን አገር ላይ ነው ብዬ ሳማክራቸው ሁላቸውም መቃብር እዚህ ቢሆን ይሻላል ኢትዮጵያ አታስበው ብሎ ነው ቀለዱብኝ። ለማንኛውም እኔ አሁን እቃማውን አላድሰውም፣ ከዚህ ጋር ማውጣት አለብኝ የሚለው ነገር እስኪ ለታሪክ የሚቀመጥ ወጣለሁ። የሚፈጠረው ነገር ኢትዮጵያ ገብቼ ምን እንደሚፈጠር ቁጭ ብያ ያለው እንጂ ከቤተሰብ ከአንድ ልጅ ተለይቼ እንደዚህ አንድ ወር ሰርቼ አንድ ወር ለምግብ የሚሰራ ነገር ከሆነ ምን አደርግልኛል ብዬ ወስኛለሁ። እናንተስ ምን ትላላችሁ? እናንተ በእኔ ቦታ ምን ትላላችሁ? እና የሆነ አንድ ጓደኛዬ ነበር፣ እሱ ጋር ደግሞ አሁን ደግሞ ተናድጄ ያው እሱም ስራ ላይ ነው እየሰራክ ነው የኔ ያልሰራውም እና አሁን ስለደበረኝ እንደዚህ ሀሳብ ወስኛለሁ አገር ልገባ ምናምን ሲለው አንድ ልጅ ብቻ ነው እኔ ደስ ይለኛል፣ አንተ ካደረከው ደስ ይለኛል። እኔ ራሱ እዚህ ሀገር 20 አመት ሊሞላኝ ትንሽ ጥቂት ቀነቀ ጥቂት 1 አመት ወይም 2 አመት ነቀረኝ 20 አመት ሊሞላኝ ነው። ግን አሁን እኔ የሚገባበት ቀዳዳ ጥቼ ነው እንጂ ያንተን ከዚህ ሀገር ቆርጠ ካወጣ እረፍት ሳይሆን ኒያ በቃ ላለመመለስ ወስነ ከሄድክ እኔ ራሱ ያንተን ሐሳብ ደግፋለሁ ብሎኛል። አንድ ሰው ብቻ ነው እዚህ ጋር ካሉ ልጆች አንድ ልጅ ብቻ ነው መሄዴን ሊድ ነው ሲለው ካላስ እንደው ግልግል ነበር ከዚህ ሀገር ብትወጣ ያለኝ። ሌሎቹ ደግሞ መቃብር እዚህ ቢሆን ነው ይሻላል የሚሉኝ። እና እናንተስ በእኔ ቦታ ብትሆን ምንድነው የምታደርጉት? አሁን ኢቃማ የሚታደስ አለ፣ ለከፊል በየወሩ የሚከፈል ብር አለ። ኢንተርኔት 300 ሪያል ገዝቼ ነው ስራ ለመስራት ሞተው ቤት ኪራይ አለ። ያን ነገር ሳስበው በቃ የሆነ የምሰራው ስራ ከውጪ የማያልፍ ነገር ነው። ስለዚህ አሁን እኔ እንደው ቆርጬ አገር ብገባ ምን ይፈጠራል? እና ኢንሻአላህ እስኪ አሁን ባለው ሁኔታ ወስኛለሁ። ሶፊ ምን እንደምትል አላቅም። ሶፊ እንግዲህ በዛ ላይ ነፍስ ጡር ናት እና ምን እኔ ቤድ ሶፊያን ጥያት አልሄድም። የመጣ ነገር ይመጣል እንጂ ይዣት ነው የሚሄደው። እንደ ቀልድም ባለፈው የሆነ ሰዓት ደብሮኛል ከዚህ ሀገር መውጣት አለብኝ ብያት ከዛ በኋላ ሃይ አንተ ሂድ ልጅን ወልጄ ሰጥን አንተ ይዘት ሄዳል። እኔ ደግሞ አንተ እዛ ሄደ ምን ያንተ ያለህበት ሁኔታ ካየ በኋላ ይመጣል እንጂ አንተን ተከታይ አልሄድም ብለኛለች። እስኪ እሱን አብረን እናያለን። ግን እኔ ሶፊያን ጥያት አልሄድም። ምናልባት እንዳለችው አንተ ገብታ አንዳንድ ነገር ማረፊያ አመቻች ከዛ በኋላ እኔ እመጣለሁ አብረን መሄድ አንችልም ካለች ያ ነገር ትንሽ ላልጋፋት ይችላለሁ እንጂ በተረፈው እኔ ኢትዮጵያ ገብቼ እቀመጣለሁ እሷ እዚህ ትሰራለች የሚለው ነገር ማይታሰብ ነው። ይሄ የማይሆን ነገር ነው። እኔ ከዚህ ጭንቀት ከዚህ እንትን ለመላቀቅ ራሷን እዚህ ሰዓት ላይ አረብ ቤት በግልምጫ በመከራ ከልጇ ተለይተ እንድትኖር እኔም አልፈቅድላትም። ርስቃችን ከሆነ አላህ ሀገራችን ይርዘቀን። ስለዚህ አሁን ባጭሩ እኔ አሁን ወስኛለሁ። ኢቃማ የሚታደስ የሚባል ነገር ይሄ አሁን 7 ወር 8 ወራን መጨረስ አለብኝ የለብኝም አልወሰንኩም። ግን አሁን ወላይ ቤ ደጋግሜ ለጓደኞችም ካሁን በኋላ አንገናኝም፣ በዚህ ሁኔታ ከሆነ አንዘልቅም፣ ከዚህ ጋር እወጣታለሁ ለማየት አብቋችሁ ብያቸው ሁላቸውም ቀልዶብኛል። ግን አንድ ልጅ ሐሳብን ወደዋለሁ። እኔ ራሱ በደና ጊዜ መውጣት ትቼ አሁን ሼም ይዙኛል። ለልጆቼ አገር እያስተማርኩ ትምህርት ቤት ራሱ ከዚህ ተበድሬ ሊኬ ነው የምከፍለው። ተበድሬ ያላኩት የትምህርት ቤት ወጪ ሳልከፍል ከዚህ ሌላ ትምህርት ቤት ወጪ አሁንም ይጠለባለሁ። ስለዚህ እኔ ራሱ ግራ ተጋብቻለሁ። ቆሜ እንዴት እንዳይመስል ውስጤ ቁስል ላይ ናለው። ከራሴ በላይ የሆነ ችግር አለብኝ ብሎኝ መሄድን አንድ ልጅ ብቻ ነው ደገፈው። እና ለማንኛውም እስኪ እናንተ በኔ ቦታ ብትሆኑ ምን እንደምታደርጉት? አሁን አንድ ሰው ውጭ ለስራ ብሎ ወጥቶ 5 ሰዓት ሙሉ አንድ ብር ሳይሰራ ሲቀመጥ አይከብድም? እና የሆነ ታይም እንሰራለን የሆነ ሰዓት እንሰራለን ከዛ በኋላ ለቤት ክራይ ለአንዳንድ ነገር በአንዳንድ ነገር ይበተናል። በቃ ይሄ የሆነ አለረ ይሄ ነገር አሳካለ የሚባለው ነገር እኔ ግራ ይገባኛል። በተለይ እዚህ ሳውዲ ያላችሁት እንደኔ ግራ ተጋባችሁ ካላችሁ ብቻ አላህ ይርዳችሁ፣ አላህ ይርዳን ሁላችንም።
ምን ሰራው ብር ደሞ ሲደርስ ጥሩ ብር እንቀበላለን። ግን ደሞ እስከዛ ደሞ የሚወጣው ወጪ ከየትም ቀዳዳ ከየትም ጣላ ወጪ የሚያስወጣ ቀዳዳ እንዴት እንደሚፈጠር ሳናቀው እዚህ ደርሷል ይባላል። ወሉር ሲደርስ ልክ ደሞ እዚህ ሲደርስ ይሄን ያክል ደሞዝ ተቀበልኩ ስትባል አሁን ወጪውን ለመክፈል ደሞ ይሄን ያክል ወጪ ሆኖ ይገኛል። ተመሳሳይ ለምሳሌ ልበላችሁና 4000 ሪያል ተቀብዬ ከሆነ ወይም 3000 ወደ ወጪ ነው የሚሄደው በትንሹ በየጊዜው። አሁን ሳስበው ለምሳሌ ልበላችሁና የኔት 300 ብር ሳስብ እንደገና ለከፊሌ በየወሩ 300 ሲቀንስ የቤት ክራይ ሳስብ የማብራት ሳስብ እንደገና ደግሞ ለመንቀሳቀስ ነዳጅ በራሴ ነው። በወር ነዳጅ እስከ 1300 ይጨርስብኛል ነዳጅ። ያን ነገር ሳስብ ምንም ነገር አይተርፍም። በዛ ላይ ትንሽ የበሰበሰች መኪና ናት። መሃል ላይ 2-3 ወይ በወር 2 ጊዜ ጋራጅ ልትሄድ ትችላለች ወይ 3 ጊዜ ትሄዳለች። እንደገና ጋራጅ ሄደ በባዶ አትመለስም፣ ወጪ ታወጣለህ። ያን ነገር ሳስበው ወላይ ምንም ነገር የለም። በቃ ይሄ ተረፈ የሚባል ነገር የለም። ስለዚህ አሁን ያለ ነገር በጤና አላህ ክፉን አያምጣውና በህይወት በጤና እያለው ቤተሰብን በሰላም እያሉ ከቤተሰብ ሄጄ ብቀላቀል ምን ይፈጠራል? ይሄ ለምሳሌ እናንተም እኔ ብቻ ነኝ ሰርቼ ከብር ጋር ማልገናኘው ወይስ እናንተም ከኔ ጋር ተመሳሳይ ህይወት ነው የምትኖሩት? ለምሳሌ ሰርታችሁ ብራችሁ ማይበረክት ነገር ከሆነ ስራ ፈታችሁ ደግሞ ለረጅም ጊዜ ከስራ ጋር ማትገናኙ ሰዎች፣ ስራ ማታገኙ ሰዎች እንዴት እንደምትኖሩ እኔ እንጃ። አሁን እኔ በየቀኑ ከፊሌ ነቅል ለማድረግ ከለከለኝ። 5000 ሰጥቼ ነቅል አልሰጥም ስለ ምንድን አደረኩት? መድረሳ የሚሰራ የሆነ ልጅ አለ። የሱ ነቅል ያደረገበት ጠለም ያደርሱበት ተጥቢቅ አይዲውን ከሱ ተከራይቼ በወር 1200 ለሱ ከፍላለሁ። ከዛ የሱን ምትክ ሆኜ ነው በሱ ስም ነው እኔ የምሰራው፣ በሰው አይዲ በሰው ስም ነው የምሰራው። እና አሁን ያለኝ አማራጭ ምንድነው? ከፊል አልፈልግም ብዬ ገጠር ሄጄ በግ መጠበቅ፣ አንደኛ ግመሎች ጋር ሄጄ እነዛ ጋር መስራት፣ እዛም ጋር ደግሞ ያለ ኢቃማ መስራት በዚህ ጊዜ ከባድ ስለሆነ እዛም ጋር ቤት ራሱ ወይ በዛ ከፊል ነቅል አድርግ ነው የሚባለው በዛ አረብ። ይህ ሰውዬ ደግሞ በየወሩ ለዚህ ሰውዬ ግብር አለ፣ የምንከፍለው ብር አለ። የሆነ ነገር ውስብስብ ያለ ነገር ነው። ስለዚህ አሁን እኔ ነቅለ ኢቃማ ማደስ አልፈልግም። አገር እገባለሁ ብዬ ወስኜ እንደ ጫወታ ጓደኞችን ሳጫውታቸው ሞት እዚህ ሀገር ቢሆን ነው የሚሻለው ብሎ ቀልዶብኛል። አንድ ልጅ ብቻ ሞራን ሰጠኝ። አይ ዲፈርና ሂድ እንጀራን ርስቅ እዛም ሊሆን ይችላል ብሎኛል። እናንተ በኔ ቦታ ምንድነው የምታረጉት? ለማንኛውም ይሄን ቪዲዮ መስራት የፈለኩት ብዙ ነገር ባወራ ደስ ይለኝ፣ ነገር ግን ጨርሶ ሁሉንም ባወራው ምንም ዋጋ የለውም። ምንም የሚጨበጥ ነገር የለም። በዚህ ጊዜ አዲስ ልጆች ደግሞ በኢቃማ እዚህ ሀገር የሚመጡት ምን ለመስራት ምን እንደሚሰሩ እኔ እንጃ። ለምሳሌ አሁን ሸሪካ የሚሰሩ ልጆች አሉ። ሸሪካ በኢቃማ አዲስ ያመጡ ሸሪካ ለምሳሌ የሆነ ሸሪካ ማለት የሆነ ፋብሪካ ወይም ደግሞ የሚሰራ ቤት ነው፣ የማራ ምናምን ነው የሚሰራው። እዛ የሚሰሩ ልጆች ራሱ በወር እስከ 2500 ወይም እስከ 2000 ነው የሚያገኙት። ለምሳሌ 2500 ወይም 2000 ሪያል ቢያገኙ ኢቃማ ተጅዲድ ይመጣባቸዋል። የቤት ክራይ አለ። ለቤት ክራይ በትንሹ ለ6 ወር 1000 ሪያል ይከፍላሉ። እንደገና በየቀኑ የምግብ አለ፣ የባስ አለ። ሸሪካ ቦታ የሚሄዱበት የመኪና በራሳቸው ነው። ያ ሲታሰብ ምን እንደሚያገኙ ነው እንጂ ምን እንደሚተርፋቸው ነው እንጂ። ከሀገር ያለ ሰው እዚህ ሀገር ካልሄድ እንላለን። እዚህ ሀገር ያለ ሰው ደግሞ ግራን ተጋብቶ ያለው። እስኪ ለማንኛውም ምን ያውን ከዚህ ሀገር ያለኝን ጊዜ ለማቋረጥ ወስኛለሁ። በራሴ ፍቃድ ሀገር እገባለሁ። ምን እንደሚፈጠር አብረን እናያለን። ይህ ቪዲዮ ለታሪክ የሚቀመጥ። ጠዋት ወጥቼ አንድ ብር ሳልሰራ 11 ሰዓት መድረስ ማለት ወይም 5 ሰዓት ከጠዋቱ ወጥቼ ኢትዮጵያ 5 ሰዓት መድረስ ማለት በጣም ከባድ ነው። ኢንሻአላህ በሰላም ለሀገራችን አብቃኝ፣ ለሀገር ያብቃኝ። ሶፊንም ይዣት ሄዳለሁ። የናንተ ሀሳብ ምንድነው? እናንተ ይሄን አክል ጊዜ እንቅልፍ እንዴት በዚህ ቅዝቃዜ በዚህ ብርድ ደግሞ ብርድ አለ በዚህ ሰዓት እና በጣም የሚጣፍጥ እንቅልፍ ነው ጥዬ ወጣሁት። ወላሂ ምን አለ ብተኛስ ነው ያልኩት። አንድ ሰዓት ስራ 11 ሰዓት ለመድረስ ከሆነ እንቅልፌን ጨርሼ እንደው ምሳ ሰዓት ቢመጣ ነበር ያልኩት። ለማንኛውም ለኸይር ነው፣ ዋና ጤና ነው። ሰርተንም አንመገበውም። የሰራ ነው ቢኖረንም እንሞታለን፣ ባይኖረንም እንኖራለን። ስለዚህ ለኸይር ነው። ግን ቢሆንም አንዳንዴ ሁሉ ነገር ለኸይር ነው ለበጎ ነው ብለህ ቀለል አድርገህ ስታልፈው ደግሞ እንትን አይሰጥም፣ ጥቅም የለውም። እኔ ወስኛለሁ፣ ከዚያ ጋር ወጣታለሁ። ዱአ አድርጉልኝ። መቼ እንደምወጣ እንዴት እንደምወጣ በቅርቡ አሳውቃቸዋለሁ። ኢቃማ አይታደስም። ይሄን ቪዲዮ ሰርቼ እስኪ ኢቃማዬን አድሰዋለሁ አላድሰውም፣ በቃሌ እጸናለሁ አልጸናም የሚለው ነገር አብረን እናያለን።
አላህ ይጠብቃችሁላችሁ፣ ርስቃችሁ ይክፈትላችሁ። በጣም ከባድ ነው ነገሩ። ለሁለት ወር ለሶስት ወር ትሰራለህ፣ 2 ወር 3 ወር ስራ ትፈታለህ። ያ ነገር ደግሞ እዛው በዛ ነው። ለማንኛውም ጤና ነው ኢንሻአላህ። አላህ በሰላም ለሀገር ያብቃኝ። የሚቀጥለው ምን እንደሚሆን አብረን እናያለን። ሰላም አለይኩም ወራህመቱላሂ ወበረካቱ።